የኔ ማር እንዴት ነህ? ሰላም ነው ሆይ? እንዴት ነሽልኝ? እና ማዘር ደህና ናቸው? አንተ ግን ሁሌ ስለ ቤተሰቦች ጠይቃለሁ፣ አስተዋውቅሻለሁ ትለኛለህ። አንድ ቀን ግን ቤተሰቦችን አስተዋውቀኝ አታውቅም። እህቴን አስተዋውቅሻለሁ። ምን ችግር አለው? ትተዋወቂያቸዋለሽ እንደገና። ስለ እህትህም ታወራኛለህ። አንድ ቀን ግን እህትህን እንኳን አይቻት አላውቅም። እኔ እኮ የምታውቂያት ስለመሰለኝ ነው። ግን ለመሆኑ ትወደኛለህ? እናቴን ይንሳኝ። ከዛሬ በኋላ አልጠየቅሽም። የመጨረሻ አንድ ነገር ብቻ አድርጊ። ሁሌ ብር 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 ነው የምትለኝ። እኔም ደግሞ በጣም ስለምወድ በጣም ስለማፈቅር ምንም ነገር ከልክዬ ካላውቅም፣ ምክንያቱም አንተን ማጣት ስለማልፈልግ እንደ ጓደኞቼ አገሬ ገብቼ መውለድ ማግባት ስለምፈልግ ማለት ነው። እወድሻለሁ ብለኝ እንኳን በቅጡ አታውቅም። እሺ ይቅርታ። እኔ ማለት እውነት እኮ እንደምወድሽ። እሺ አንድ ልዝፈንልሽ፣ አንድ ዘፈን ልዝፈንልሽ። እሺ ደስ ይለኛል፣ ዝፈንልኝ። እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ። እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ። ፍቅርሽ ጋር መብራት እንዳይሆንብኝ። ዋው 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 ዋው! አንተ እንደዚህ አይነት ድምፅ እያለክ ነው እስካሁን ዝም ያልከኝ? ይሄ መቼም የፍቅር አገላለጽ በትልቁ መሆን አለበት። ዋው በጣም ነው ደስ የሚለው። ሴትዮዋ ተነሳች መሰለኝ፣ እየጠራች ነው። ና ማዳም። እኔ ፍቅር አንተ ተቀለሰለሳለህ እንዴ? ምንድነው የምትቀለሰለስ? አንተ ራስህ ምን እየሆንክ ነው ያለኸው? ምንድነው መለማመጥ አበዛ በጣም እንትን ያልካት አልመሰለህም? እና ምንድነው ማድረግ ያለብኝ ነኝ? በቃ አሁንም ትቀጥልበታለህ። አሳምነን ለበቂም ገንዘብ እስከምናገኝ ድረስ በረንብ እያሳመንክ ትቀበላታለህ። እኔ በቃ እስከምል ድረስ በቃኝ ብሎ ነገር የለም። ገባህ አይደል? በቃኝ ያልክ ሰዓት ከኔ ጋር ያለክ ነገር ያበቃል። ቀልድ ነው እንዴ ያስኩት? እዚህ ህይወት እኮ ነው ያስኩት። በችግር የመኖር እቅድ የለኝም አባቱ። ይኸውልሽ ስሚኝ፣ እኔ እኮ አንቺን ማጣት እኮ አልፈልግም። እኔ ማጣት እስካልፈለግክ ድረስ እሷን እያሳመንክ ብሩን እንቀበላለን። ህይወታችን የተሻለ ደረጃ እስከሚያገኝ ድረስ እንቀበላታለን። ይልቁንስ እንደዚህ የምትልፈሰፈሰውን ነገር አቁምና ቆፍጠን ብለክ ልጅቷን አሳመን። አንቺ ለምንድን ነው የማታስቢው ግን? እሷ እኮ ታሳዝናለች እኮ። ዛሬ ነው እንዴ ታየከ ልጅቷ ማሳዘን? ዛሬ ነው ያሳዘነችክ? ምን እስከ ዛሬ ስትቀበላት አላሳዘነችክ እንዴ? እሺ ምን አድርግ ነው የምትይኝ? በቃ አሁንም ትቀጥልበታለህ። አሳምነን ለበቂም ገንዘብ እስከምናገኝ ድረስ በረንብ እያሳመንክ ትቀበላታለህ። እኔ በቃ እስከምል ድረስ በቃኝ ብሎ ነገር የለም። ገባህ አይደል? በቃኝ ያልክ ሰዓት ከኔ ጋር ያለክ ነገር ያበቃል። ቀልድ ነው እንዴ ያስኩት? እዚህ ህይወት እኮ ነው ያስኩት። በችግር የመኖር እቅድ የለኝም አባቱ። ይኸውልሽ ስሚኝ፣ እኔ እኮ አንቺን ማጣት እኮ አልፈልግም። እኔ ማጣት እስካልፈለግክ ድረስ እሷን እያሳመንክ ብሩን እንቀበላለን። ህይወታችን የተሻለ ደረጃ እስከሚያገኝ ድረስ እንቀበላታለን። ይልቁንስ እንደዚህ የምትልፈሰፈሰውን ነገር አቁምና ቆፍጠን ብለክ ልጅቷን አሳመን። ቀልድ ነው እንዴ ያዝከው? መልፈስፈስ ማለት ምንድን ነው? አሳዘነች ምናምን አይነት ውስጥ እኮ ገባ ካባቱ። አልታወቀ አሳዘነችኝ እኮ ነው ያልከው። ትንሽ ቆይተህ ደግሞ ከትንሽ ቀን በኋላ አፈቀርኳት በለኛ። እሱ እኮ ነው የቀረ። መጀመሪያ ስሚኝ፣ ቆይ እስኪ አንዴ ስሚኝ፣ አንዴ ስሚኝ። ቆይ መጀመሪያ አሞኛል እያለች ነው ብር የጠየኳት እያልኩሽ እኮ ነው። አልገባሽ? እዚህ ካለው ርቦኛል የትኛው ይሻላል? እሷ እዛ አሞኛል አለች አይደል? እኛ እዚህ እየቸገረን ያለን የተሻለ ላይፍ የምንኖር መሰለክ እንዴ? ዕቃ እኮ ነው ያሟላኸው አባቱ። ምን ያለ መሰለ? አስቤዛ ሟላህ መሰለ እንዴ? ምን ሆነሃል? አንተ ከምትጀምረው ነው እንደዚህ አይነት አመል ያመጣኸው? ከምትጀምረው ነው አሳዘነች ምናምን። ምን እየወደድካት ከሆነ ንገረኝ። አንቺ ምን ሆነሽ ነው? በቃ ታዲያ ካልወደድካት ማሳመን ነው። ይኸውልህ መልፈፈሱን አቆመህ ብታሳምናት ነው የሚሻልክ። እሺ ይሄ ያዝነው እኮ ቀልድ አይደለም። ወይ እሷን ወይ እኔን ምረጥ። ቀልድ ያዝኩ መሰለህ እንደዚህ ጻዲ? እሺ ምንድነው ማድረግ ያለብኝ? እኔ እወዳታለሁ እኮ ግን ደግሞ እሷም ታሳዝነኛለች። እኔ እናቴን ኢንሳይን ከዚህ በኋላ ሁለተኛ ገንዘብ አልጠይቃትም። ግን ደግሞ ጻዲም ገንዘብ ካላመጣ ፈታሃለሁ እያለችኝ ነው። እሷም አሳዘነችኝ። ተቀበልሽው? አረ ምን እቀበለዋለሁ? በእናትሽ አሳዘነችኝ ምናምን ማለት ጀመረ ማለት ነው። አይደለም እሷ ራሱ ታሳዝናለች። ሆነሽ በረላ ራሷ ታማለች ምናምን። የኔ ቆንጆ ታሳዝናለች። እዚህ ካክሽን እያከክሽ መኖር ነው የምትፈልጊው? አይደለም እኮ ቆይ ልንገርሽ ማየውሽ። አንደኛ ልጅቷ በጣም ምስኪን ናት። በተደጋጋሚ ነው ብር ይላከችልኝ። ቤት ውስጥ ያለውን ዕቃ እንዳለ አላየሽው? አንቺ ለሰው አዝነሽ እስካሁን ብዙ ስራዎች ሰርተናል። አንቺ አሳኪ ያልሽኝን ስራ አሳክቼ ነው የመጣሁት።
እኔ ምን ላድርግ? እሱም እኮ እንደዛ ይሆነ 100 ሺህ ብር ሰራው። ምንድናት 100 ሺህ ብር ምናምን ምንድናት? የወደፊት ኑሮሽ መኖር አትፈልጊም ነው? ደህና ህይወት እንዲኖረን አትፈልጊም ነው? ስለ ወንድ ስለ ሴት ትኩረት አያገባንም። ገብቶሻል? አውቃለሁ እኮ ስራችን በቃ ብርና ብር ብቻ ያስፈልገናል። ገባኝ እኮ። እኔ እግሬ እየተቃጠለ በእግሬ የሚሄድ ነው ያስጠላኝ። ይገርምሻል? እሺ በጣም ነው ያስጠላኝ። ወይ ጀና ሀብታም ነው ስትኛ ነበር እንዴ? ሀብታም መሆን አለመሆኑ እኮ አይደለም እዚህ ጋር ይኸውልሽ። አያገባን። እኛ እያደንን መስራት ብቻ ነው። ስለሱ ምናምን አያገባንም። የአባቴ ልጅ ለምን አይሆንም? ምን አገባኝ? ከብር አይበልጥም በዚህ ሰዓት ብርና ብር። ፍቅር እንኳን ገደል የገባበት ሰዓት ነው። እስቲ እንግዲህ አሳምነዋለሁ። እንግዲህ አሳምነዋለሁ አይደለም፣ በሰጠዎች ሰዓት እንድጨርሽልኝ ነው የምፈልገው። ካልሆነ ምን ላድርግሽ? እሷ አሳዘነች ምናምን ብሎ ማዘን ጀመረ እኮ ስላለ አሳመኘው። አንቺ ስንት ወንድ ነው ያሰመጥሽው? ይሄ ያቅትሻል? ይሄ ተራ ወንድ? ልጅቷ ምስኪን ነገር ናት እባክሽ። የምትጠመድ አይመስልሽ? ምንም ምስኪን የለም። በወጥመድሽ ውስጥ ማስገባት ትችያለሽ። ምስኪን የሚባል ነገር የለም። እኔ እኮ ግራ ገባኝ አሁን። እሱ ነት ጸድዬ ታውቂያለሽ ብዙ ህልም እንዳለን አሳችሁ ሰምተሽኛል። እኔ እዛ የሄድሽው ለፍቅር ምናምን እንድታዝኝ አይደለም፣ ብር ሰርተሽ እንድትመጪ ነው። ደግሜ አልነግርሽም። ይሄን ደግሞ አንቺ አይጠፋሽ። ምን ያህል ብር እንደሚያስፈልገን ታውቂያለሽ። እከካችንን እያከከን እንድንቆይ አታርቂ። እረፊ፣ አስቢበት። እሺ በቃ እሺ፣ ላሳምነው እሞክራለሁ። በቃ አሁን ባይገርምሽ ተጋጭተን የወጣን። ለማንኛውም እስቲ ስለሱ ያገባኝ ብቻ እንዴትም ብለሽ እንትን በይ። እሺ